ክስ አቅርበዋል። የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ በትግረኛ ያሰራጨው መልእክት የሚከተለው ነው። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም። እስካሁን ኢትዮጵያ የምትመራው ከአፄ ምኒልክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት መናጋቱና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል። በአሁኑ ወቅት የችግሩ ብቸኛ መፍትሄ አመፅ ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። ከ2020 እስከ 2022 በአውሮፓውያኑ አቆጣጠር ማለት ነው ከተደረገው ከባድ ጦርነት በኋላ የትግራይ ህዝብም የኢትዮጵያ አካል በመሆኑም ሆነ በሌላ መንገድ ሰላምንና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግስቱ ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ መውጣትን አልፈለግም። የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ በአገሪቱ ያሉትን ችግሮችን ለማለትን የመረጠ ይመስላል። እንደውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያን በመንግስታቸው ጅልነት እንዲህ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያም እስከ ኢትዮጵያ ዳር ድንበር ድረስ ላሉት ሁሉ አሳሳቢ ነው። በአራት መንግስታት ማለትም በምኒልክ፣ በኃይለ ሥላሴ፣ በደርግና በኢህአዴግ ሉዓላዊነቷንና አንድነቷን ያስጠበቀችው የኢትዮጵያ የጂኦፖለቲካል ቅርጽ አሁን ላይ የደረሰበት ሁኔታ ብዙዎችን ያሳስባቸዋል ብለዋል የኤርትራ ማስታወቂያ ሚኒስቴር መስሪያ ቤቱ በቀጣይነትም ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብ አስታውቋል። ወደ ሰዓቱ ዜና ስናልፍ ኬንያውያን ዕውቅ ፖለቲከኞችና ተጽዕኖ ፈጣሪዎች በሀገራቸው መንግስታዊ ሚዲያ ላይ በመውጣት የኢትዮጵያው ጠቅላይ ሚኒስትር ቀጣዩ የኛ ስጋት ነው ሲሉ ስጋታቸውን እየገለጹ ይገኛሉ። We are actually the next. Remember, the wrong game of Abiy is to create an Oromia, which stretches from Ethiopia to the Tana River, where the Oromo-speaking people are. And that essentially means that the going to Somalia is just an excuse. The real target is here because the port of Lamu. በጥቂት ዓመታት ውስጥ 3 ታላላቅ ጦርነቶችን ላደረገው ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቀጣዮቹ ኢላማዎች ወይም ታርጌቶች እኛ ኬንያውያን ሲሉ ኬንያውያን ፖለቲከኞች ስጋታቸውን እየገለጹ ይገኛሉ። ኬንያውያን ዕውቅ ፖለቲከኞች በመንግስታዊው KTN ቴሌቪዥን ጣቢያ በመቅረብ በአፍሪካ ቀንድ ጉዳይ ባደረጉት ውይይት በራሱ ህዝብ ላይ ተደጋጋሚ ጦርነት ያደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የውስጡ አልበቃ ብሎት ኦሮምኛ ተናጋሪዎችን ብቻ አቀፈ የኩሽ ኢምፓየር ለመመስረት ከሚል አስተሳሰብ በመነሳት ከአሰብ እስከ ሶማሊያ ድረስ የቀይ ባህርን ቀጠና እያመሰ ነው ብለዋል። In Ethiopia, from the root of things, if we go by that matrix, and you cannot underrate Abiy. He's a person who is a long-term thinker. He has waged 3 wars in 5 years, and is now stalking the third and the fourth, the fourth and the fifth. And the real target is actually Assab in the Red Sea and Ramu in the Indian Ocean, and that makes the empire what we used to call the Empire of Kush. That's what he's trying to create, the Kush Empire, which is basically a Shiitic empire. And therefore, I think he's really making the Horn the most unstable region in the world in the coming years. በ5 ዓመታት ውስጥ ብቻ ባገዙ ታላላቅ 3 ጦርነቶችን አድርጓል። በቅርቡም ሶማሊያን ሞክረዋል። ቀጣዮቹ ደግሞ እኛ ነን ሲሉ በሀገሪቱ ታላቅ ሚዲያ ላይ ስጋታቸውን ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ሰሞኑን ባደረጉት ንግግር የብልጽግና አገዛዝ የኩሽና የሴም እያለ ህዝቡን በዘር ከፋፍሎ እያጋጭ እንደሚገኝ መግለጻቸው ይታወሳል።